ምዕራፍ 28 የቤተ ክርስቲያናችንን አገልግሎቶች በመስመር ላይ ከሚከታተሉና አንዳንድ የተነሱ ችግሮችን ለመካፈል ከሚፈልጉት ቤተሰቦች ጋር በቅርቡ የዙም ዝግጅት እያደረግኩ ነበር። ጄኒ የምትባል ሴት እንዲህ ስትል ጠየቀችኝ። ረቡዕ ጠዋት በሴቶች የመጽሐፍ ቅዱስ ጥናት ላይ ነኝ እና አሁን የዮሐንስን ወንጌል እያጠናን ነው። በአንድ ጊዜ በሁለት ዓለማት ውስጥ እንዳለሁ ይሰማኛል። ምክንያቱም የቤተ ክርስቲያንን አገልግሎት በመስመር ላይ ስለምታሰራጨውና እኛ አማኞች ከኃጢአታችን ሁሉ ሙሉ በሙሉ ይቅር ተብለናል ስትል ሰምቻለሁ። ግን ወደዚህ ጥናት እሄዳለሁ እና ኢየሱስ ለጴጥሮስ እንዳደረገው በየቀኑ የእግር መታጠብ ያስፈልገናልና እያሉ ነው። የመጽሐፍ ቅዱስ ጥናት መሪዎቻችን ኢየሱስ ለደቀ መዛሙርቱ እንደተናገረው ንጹሕ ነን ግን ሁለንተናችን አይደለንም ይላሉ። ስለዚህ ለመንጻት በየዕለቱ መናዘዝ ያስፈልገናል ስትል ተናገረች። ይህ ከወንጌል ጋር እንደማይሄድ አውቃለሁ። ነገር ግን ኢየሱስ በዮሐንስ ምዕራፍ 13 ላይ ምን ማለቱ እንደሆነ አልገባኝም። ስለዚህ በእሱ ላይ አስተያየትህን እፈልጋለሁ። እነሱ የሚሉት ትክክል አይደለም ሊሆን ይችላል እንዴ? አይ ጄኒ፣ ይህ በፍጹም ያ ማለት አይደለም አልኳት። የኢየሱስ መግለጫ ከትንሽ አየር የተወለደ አይደለም ገለጽኩላት። ንግግሩ የሚጀምረው ከጴጥሮስ ጋር ነው። ሰውነቱ ሁሉ እንዲታጠብ የጠየቀው ጴጥሮስ ነው። ኢየሱስም መታጠብ ለዚያ ነው ሲል መለሰ። ከዚያም ከይሁዳ በስተቀር ንጹሕ መሆናቸውን ለቡድኑ ነገራቸው። ስለዚህ ኢየሱስ እግሩን እያጠበ ነው፣ እግሩን ብቻ፣ አገልጋይነትን ለማሳየት። ከጴጥሮስ ግራ የተጋባ ሁኔታ ወይም ገላውን ከመታጠብ ፍላጎት በመነሳት ዶክትሪን ማዳበር የለብንም እና እንደገና ይህ የይቅርታ እና የመንጻት ስነ መለኮት አይደለም። በቀላሉ እርስ በእርስ በፍቅር የማገልገል ማሳያ ነው። የዛሬው የእግር መታጠብ ልክፍት። ባለፉት ጥቂት አስርት ዓመታት ውስጥ የጄኒን ጥያቄ በመቶዎች ለሚቆጠሩ ጊዜያት ተጠይቄ ነበር። ምንም እንኳን የተጠናቀቀው የመስቀሉ ሥራ በቅዱሳት መጻሕፍት ውስጥ ግልጽ ቢሆንም ብዙዎች አሁንም የራሳቸውን የይቅርታ ክፍል ለመጫወት ማንኛውንም ምክንያት ይፈልጋሉ። ስለዚህ በዮሐንስ 13 በጴጥሮስና በኢየሱስ መካከል የተደረገውን ውይይት ከአምላክ የዕለት ተዕለት ይቅርታ ለማግኘት ስለ መንፈሳዊ እግር መታጠብ እንደሆነ ይተረጉማሉ። ነገር ግን ኢየሱስ በቀላሉ የአክራሪ አገልጋይነትን ምሳሌ እየሰጠ ነው። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ይላል ዮሐንስ ምዕራፍ 13 ከቁጥር 14 እስከ 15። እርስ በርስ ማገልገል ማለት ምን ማለት እንደሆነ እያሳየ ነው። የእሱ መመሪያ በየቀኑ ተጨማሪ ይቅርታ ስለማግኘት አልነበረም። ኢየሱስ የጴጥሮስን እግር ያጠበው አንድ ጊዜ ብቻ ነው እና በእርግጠኝነት ጠዋት ጴጥሮስን አላጠበውም። ከክርስቶስ በየዕለቱ ንክኪዎች እንፈልጋለን የሚለው ሐሳብ የክፍሉ ነጥብ አይደለም። እግርን መታጠብ የወቅቱ ልማድ ነበር። ኢየሱስ የደቀ መዛሙርቱን እግር ሲያጥብ የትሕትና አገልግሎት ማሳያ ነበር። የበለጠ ይቅርታ ስለማያስፈልገው በጭራሽ አልነበረም። ነገር ግን ኢየሱስ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም ሲል በቁጥር 10 ላይ ያለውስ ያ ማለት በመንፈሳዊ ከእናንተ ክፍል ብቻ ይቅር ይባላል እና በየቀኑ የበለጠ መንጻት ያስፈልግሃል ማለት አይደለም። ለጄኒ እንደገለጽኩት ኢየሱስ የሚናገረው ስለ ይሁዳ ነው። የሚቀጥለው ጥቅስ ማን አሳልፎ እንደሚሰጠው ያውቅ ነበርና ይላል። በግልጽ ይህ ክፍል ደቀ መዛሙርቱን ስለ ማገልገል ነው እና ይሁዳን እንደ ከዳተኛ መለየት ነው። እግርን መታጠብ ለይቅርታ ስነ መለኮትን ለማዘጋጀት እዚህ ምንም ቦታ የለም። ያ የተጠናቀቀውን የክርስቶስን ሥራ መስደብ ነው። መንፈስ ቅዱስን መሳደብ። በዳላስ 4 ስብሰባዎችን ጨርሰን ነበር።
ኮነር በጥያቄና መልስ ጊዜ እጁን አውጥቶ እንዲህ አለ። ይቅርታ የማይደረግለትን አንድ ነገር ማለትም መንፈስ ቅዱስን መሳደብ ብታብራራልኝ እወዳለሁ። ሙሉ በሙሉ ይቅር ከተባልን ታዲያ እንዴት ይቅር የማይባል ይኖራል? ለኮነር የሰጠሁት መልስ ይህ ነበር። ትልቅ ጥያቄ ኮነር። ማቴዎስ 12 ፈጽሞ ይቅር የማይባል አንድ ኃጢአት ያቀርብልናል፣ የእግዚአብሔርን መንፈስ መሳደብ። ኢየሱስ ኃጢአታችንን ሁሉ ሊያስወግድልን ከሞተ የማይሰረይ አንድ ኃጢአት እንዴት ሊኖር ይችላል? እዚህ ላይ ስድብ ማለት የኢየሱስን ማንነትና ሥራ አለማመን ማለት ነው። ኢየሱስ ከዲያብሎስ ነው ብለው ያስቡ ነበር። በመንፈስ ላይ መሳደብ ኢየሱስ የእግዚአብሔር ልጅ መሆኑን አለማመንና ተአምራቱ የእግዚአብሔር መሆኑን አለመቀበል ነው። ባጭሩ ይህ ስድብ የክርስቶስን አካልና ሥራ አለመቀበል ነው። ዛሬ ወንጌሉ የሚያተኩረው የክርስቶስን ማንነትና ሥራ ላይ በመሆኑ ወንጌልን የመካድ አይነት ነው። እናም አንድ ሰው ወንጌልን በመካዱ ይቅርታ አለማግኘቱ ምንም አያስደንቅም። እነሱ ያለ አዳኝ ይቀራሉ። ስለዚህ እነሱ ይቅር በማይባል ሁኔታ ውስጥ ይቆያሉ። አሁንም በኃጢአታቸው ሙታን ናቸው። ስሜት ይሰጣል አይደል? ሕይወትን ከተቃወምን ሙታን ሆነን እንቀጥላለን። ኢየሱስ በመጀመሪያ እርሱን ለመጥራት እኛን ለማዳን ኃይል እንዳለው ማመን አለብን። በቀላል አነጋገር በአዳም ውስጥ ይቅርታ የለም። ይቅርታ የኛ የሚሆነው በኢየሱስ ስናምን ብቻ ነው። ሊሰመርበት የሚገባ መንፈስን መሳደብ ይቅር የማይባል ነው። ለምን? ምክንያቱም መንፈስን ስለምትቃወመው ነው። የጸጋን መንፈስ ከተቃወማችሁ ጸጋን እንዴት ታገኛላችሁ? መንፈሱን ከተቃወማችሁ ከእርሱ መወለድ እንዴት ትጠብቃላችሁ? ኢየሱስን ከተቃወማችሁ ይቅርታን ለማግኘት እንዴት ትጠብቃላችሁ? ከእርሱ ውጭ ይቅርታ የለም። ሌላ ቦታ የዘላለም ሕይወት የለም። አማኞች መንፈስን ስለ መስደብ መጨነቅ የለባቸውም። ይህንን ስድብ ልንፈጽም አንችልም። ልንፈጽመው የማይቻል ነገር ነው። አስቀድመን በኢየሱስ ክርስቶስና ሥራው አምነናል። በእርሱ ውስጥ ሙሉ ይቅርታንና አዲስ ሕይወትን አስቀድመን ተቀብለናል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል ዕብራውያን 10 ከቁጥር 14። እንዲሁም ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል አንደኛ ቆሮንቶስ 6 ቁጥር 11።